ጥናቶች እንደሚያሳዩት በዓለም ላይ ካለው ሕዝብ ውስጥ ከ2 እስከ 19% የሚሆኑት ለአየር የማምለጥ ችግር ተጋላጭ ናቸው። እድሜያቸው ከ65 ዓመት በላይ የሆኑት ደግሞ ችግሩ እስከ 30% ከፍ ሊል እንደሚችል ጥናቶች ይጠቁማሉ። በተለይም ከወሊድ ጋር ተያይዞ ባለው ችግር ምክንያት ሴቶች ከወንዶች በበለጠ ለችግሩ ተጋላጭ ናቸው። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እና ተመልካቾች እንደምን አላችሁ? በዛሬው ቪዲዮአችን ስለ ፈስ የማምለጥ ችግር ወይም ፍላተስ ኢንኮንቲነንስ መረጃዎችን ይዘን መጥተናል። ቪዲዮውን እስከ መጨረሻው ጋበዝኳችሁ። የፈስ የማምለጥ ችግር ወይም ፍላተስ ኢንኮንቲነንስ ማለት አንድ ሰው ያለ ፍላጎቱ ወይም ከቁጥጥር ውጭ አንጀት ውስጥ የተጠራቀመ ጋዝ በፊንጢጣ በኩል ሲያመልጠው የሚፈጠር ነው። ብዙ ሰዎች አልፎ አልፎ በአጋጣሚ የጋዝ ልቀት ወይም ፈስ ሊያጋጥማቸው ቢችልም ችግሩ ተደጋጋሚና አዘውትሮ የሚከሰት ከሆነ የሰዎችን የዕለት ተዕለት ሕይወት በማወክ ከፍተኛ ተጽዕኖ ሊያሳድር ይችላል። ከዚህ ችግር ጋር ተያይዞ ባለው ለውጥ ምክንያት ችግሩ ወደ ማህበራዊ ቀውስ ችግር ወይም ጭንቀትና ድብርት ሊያመራ ይችላል። የችግሩ ስፋትም በጥናት ከተጠቀሰው በላይ ከፍ ሊል ይችላል። ምክንያቱ ደግሞ ብዙ ግለሰቦች በሀፍረት ምክንያት የሕክምና እርዳታን ለማግኘት ያመነታል። በሽታውን በተሳካ ሁኔታ ለማከም ዋና ዋና መንስኤዎቹንና የሕክምና አማራጮቹን መረዳት አስፈላጊ ነው። አየር የመቆጣጠር ችግር ወይም ፈስ ከተለያዩ ነገሮች ሊመነጭ ይችላል። ለምሳሌ የነርቭ ጉዳት፣ የፊንጢጣ ጡንቻዎች ጉዳት ወይም በሌላ አካላዊ ችግሮች ምክንያት ሊነሳ ይችላል። በጣም ከተለመዱ ችግሮች አንዱ የፊንጢጣ ጡንቻዎች መዳከም ወይም መላላት ነው። በተለይም የውስጥና የውጭ በልዩ ልዩ ምክንያት የመላላት ወይም የመዳከም ሁኔታ ካለ ለዚህ ችግር የመጋለጥ ዕድሉ ከፍ ያለ ነው። ለእነዚህ ጡንቻዎች መዳከም ከሚጠቀሱት ምክንያቶች መካከል አምጦ መውለድ፣ በፊት የተሰራ የፊንጢጣ ቀዶ ጥገና ወይም ኦፕራሲዮን፣ ፊንጢጣ ላይ የሚደርስ ማንኛውም አደጋ ወይም የዕድሜ ማርጀት ዋና ዋናዎቹ ናቸው። በተጨማሪም እንደ ስኳር በሽታ፣ የአከርካሪ ጉዳቶች፣ መልቲፕል ስክለሮሲስ ወይም ለረዥም ጊዜ የቆየ የሆድ ድርቀት የፊንጢጣ ጡንቻዎችን የሚጠብቁ ነርቮችን በመጉዳት ለችግሩ ያጋልጣል። ሌሎች ተጨማሪ መንስኤዎችን እንደ ስር የሰደደ ተቅማጥ ወይም ክሮኒክ ዲያሪያ፣ የአንጀት መቆጣት ወይም ደግሞ ኢሪቴብል ቦውል ሲንድረም የሚባለው ወይም የፊንጢጣ መገልበጥ ሬክታል ፕሮላፕስ የጋዝን የመቆጣጠር ስራን በማወክ ለዚህ ችግር መከሰት ከሚጠቀሱት መካከል ናቸው። እንዲሁም የፊንጢጣና አካባቢው ላይ የሚደረጉ ቀዶ ጥገናዎች ለምሳሌ እንደ ሄሞሮይዶክቶሚ፣ የፊንጢጣ ፌስቱላ ጥገና የፊንጢጣ ጡንቻዎች በመጉዳትና በማዳከም አየር እንዲያመልጥ ሊያደርጉ ይችላሉ። ችግሩን በትክክል ለመረዳት ሐኪም ጋር ቀርቦ አስፈላጊ ምርመራዎችን ማድረግ ተገቢ ነው። ሐኪሙም አስፈላጊ የሚላቸውን ምርመራዎች ሁሉ በማድረግ የበሽታውን አይነትና መንስኤ በትክክል ይለያል። ታካሚና ሐኪሙ በሚያደርጉበት ምክክር ወይም ሂስትሪ ቴኪንግ ስለ ጋዝ የማምለጥ ድግግሞሽ፣ ስለማያባብሱት ነገሮች፣ ስለ አመጋገብ ልማዶች እና ማንኛውም የወሊድ ወይም የቀዶ ጥገና ወይም የነርቭ በሽታዎች ታሪክ ሊጠየቅ ይችላል። የዲጂታል የፊንጢጣ ምርመራ የሚባለው ወይም በጣት የሚሰራው ምርመራ የፊንጢጣ ጡንቻዎችን ጥንካሬ ለመገምገም ይረዳል። በተጨማሪም እንደ አኖሬክታል ማሞሜትሪ ያሉ የመመርመሪያ መሳሪያዎች የፊንጢጣንና የፊንጢጣ ቦይ ውስጥ ያለውን ግፊት በመለካት ስለ ስፊንክተር ጡንቻዎች ሁኔታ ወይም ጥንካሬ ተጨማሪ ግንዛቤን ይፈጥራሉ። ኢንዶ አናል አልትራሳውንድ የሚባለው የአልትራሳውንድ ምርመራ ደግሞ ስፊንክተር ጡንቻዎች ወይም የፊንጢጣ ጡንቻዎችን መዋቅርና ደህንነት ለማየት ይረዳል። በአጠቃላይ ትክክለኛውን የሕክምና እቅድ ለመምረጥና የታካሚ ውጤቶችን ለማሻሻል ትክክለኛ ምርመራ ማድረግ ተገቢ ነው። አሁን ደግሞ ስለ ሕክምና አማራጮች እንመልከት። ለአየር ወይም ፈስ ማምለጥ የሚደረግ ሕክምና እንደ ዋናው መንስኤና እንደ ሁኔታው ክብደት ይወሰናል። የመጀመሪያ ደረጃ ሕክምናው አመጋገብን በማስተካከል ይጀምራል። እንደ ባቄላ፣ ጥቅል ጎመን እና ለስላሳ መጠጦች ያሉት ምግቦች ከፍተኛ ጋዝ ስለሚያመነጩ የእነዚህ ምግቦች አወሳሰድ ላይ ማሻሻያዎችን ማድረግ ያስፈልጋል። ሌላው የዳሌ ወለል እንቅስቃሴ ወይም ፐልቪክ ፍሎር ኤክሰርሳይዝ በተለይም ሂግልስ ኤክሰርሳይዝ የሚባለው የፊንጢጣ ጡንቻዎችን በማጠንከር አየር የመቆጣጠር አቅምን ያሻሽላል። ሌላኛው የህክምና ዘዴ ደግሞ ባዮፊድባክ ቴራፒ ይባላል። ይህም ህክምና ግለሰቦች ከዳሌ ጡንቻዎቻቸው ላይ የተሻለ ቁጥጥር እንዲያደርጉ የሚያሰለጥን ሲሆን ይህም የእይታንና የመስማት ችሎታን በመጠቀም የሚከናወን ነው። እነዚህ ከላይ የጠቀስናቸው የህክምና አማራጮች ችግሩን ለመቅረፍ በማይበቁበት ጊዜ አንጀት ውስጥ የሚፈጠረውን የጋዝ ልቀት የሚቀንሱ እንደ ጸረ ተቅማጥ ወይም ሰገራን የሚያወፍሩ መድኃኒቶች ሊታዘዙ ይችላሉ። ችግሩ ከዚህም ከከፋና ካልተሻለ
ካልተሻሻለ የመጨረሻው የህክምና አማራጭ ሰርጂካል ትሪትመንት ወይም የቀዶ ህክምና ይሆናል። እንደ ስፊንክተሮፕላስቲ እና የተጎዳው የአከርካሪ አጥንት መጠገን ወይም የሳክራል ነርቭ ማነቃቂያ ህክምና በቀዶ ጥገና ወይም በሰርጂካል ትሪትመንት ከሚሰሩ ዘዴዎች መካከል የሚጠቀሱ ናቸው። ይህ ችግር ብዙ ጊዜ ወደ ጭንቀትና ድብርት ስለሚያመራ የስነ ልቦና ድጋፍ ወይም ምክር ማግኘት አስፈላጊ ይሆናል። ይህ ችግር ሙሉ በሙሉ የመዳን እድሉ እንደ መነሻ መንስኤውና ጊዜውን የጠበቀ ህክምና ከማግኘት ጋር ይያያዛል። ችግሩ በጊዜ ከታወቀና ከታከመ አብዛኞቹ ታካሚዎች ሙሉ በሙሉ የመዳን እድላቸው ከፍተኛ ነው። በአንጻሩ በጊዜ ካልታከመ የመዳን እድሉን ይቀንሰዋል። አለፍ ሲልም ከፍተኛ ጭንቀትና ድብርት እንዲሁም ከማህበረሰብ መገለል ምክንያት ሰዎችን ለስነ አእምሮ ጤና መቃወስ ችግር ያጋልጣል። ውድ የቻናላችን ቤተሰቦች እና ተመልካቾቻችን ስለነበረን ቆይታ አመሰግናለሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ በአዲስ ቪዲዮ እንገናኛለን። እስከዛ መልካም ቆይታ ይሁንላችሁ። አመሰግናለሁ።